አየ ይሄኛው ያው ኤክስሬይ ማሽን ነው። ኤክስሬይ ማሽን ነው። እጅግ በጣም ዘመናዊ ነው። ያው ዲጂታል ኤክስሬይ ማሽን ነው። ይሄ ከላይ ያለው ደግሞ ጨረር ወደ ውጭ እንዳይወጣ በራፍና መስኮት ላይ የሚገጠም ሊድ ነው። የዚህ ኤክስሬዋ አካል ነው ማለት ነው። እችኛዋ እንትን ነው የኤክስሬዋ ዩፒኤስ ናት። መብራት በመብራት መቆራረጥ ምክንያት የምታደርግ ዩፒኤስ ናት። ይህኛውም የኤክስሬው አክሰሳሪ ነው። ያው ሲገጣጠም የሚያስፈልጉ አክሰሰሪዎች ናቸው። ይህን ኤክስሬይ በተመለከተ ይህን ይመስላል። ከዛ በተረፈ ግን ሌሎች እቃዎችም አሉ የምታዩቸው። በዚህ በኩል አሁን 135 ሊትር ስትራይዘር አለ። ይሄኛው የራሱ ውሃ ማጣሪያ ማሽን ጭምር አለ። በጣም ትልቅ ነው እንደምታዩት። እኛውም በተመሳሳይ እንደዛ ነው። ከዛ በተረፈ ግን ዲጂታል አልትራሳውንድ ያለ ባለሙያ በደንብ ገልጸናል ነው። ዲጂታል ሪሰንትሊ ነው የ2025 ምርት ነው። ሚንድራይ ኮንሶና N6 ይባላል ሞዴሉ ማለት ነው። ከረንትሊ ሌተስት የሚባል ማሽን ነው። ኢቭን አዲስ አበባ ራሱ የተወሰነ ቦታዎች ላይ ነው ኢንስቶል የተደረገው እና በጣም አሪፍ ማሽን ነው። 5 ፕሮቦች አሉት የተለያዩ አፕሊኬሽኖች የምንገለገልባቸው። ሌላው ያው ሙሉ ታች ስክሪን ነው ለዚህ አማካኝነት እና በጣም ዘመናዊ ሌተስት የሚባለው 2025 ምርት ሚንድራይ ኮንሶና N6 ይባላል። ይሄ ነው አልትራሳውንድ ማሽናችን። በወርልድ ባንክ ድጋፍ ክልሉ ብሬክዳውን ነው እስካሁን እየመጣ ያለው። ከዚህ በፊት በዚህ ወር በተለይ በዚህ ወር ጤና ሚኒስቴር ራሱ አንድ አምቡላንስ ደግፏል ነው። ትምህርት ሚኒስቴር እዚህ መጣ ግቢውን ካየች በኋላ በገባችው ቃል መሰረት በሳምንት ውስጥ አንድ አምቡላንስ ደግፋናለች። ከዛ በተጨማሪ በዓለም ባንክ ድጋፍ ደግሞ ክልሉ ብሬክዳውን እነዚህ እቃዎች መጥተዋል። አጠቃላይ ግን ገና መጥቶ አላለቀም። የሙሉ ምን ያክል ዋጋው ምን ያክል እንደሚሆን ሙሉ እቃው መጥቶ ሲያልቅ ያኔ የምናብራራ ይሆናል። እስካሁን ድረስ በገባው መሰረት ከ30 ሚሊዮን ብር የሚገመት እቃ በዓለም ባንክ ድጋፍ ያገኘውን ክልሉ ብሬክዳውን አምጥቶልና ማለት ነው። ይሄ በቃ የዘወትር ጥያቄያችን ነበር። ይሄን አልትራሳውንድ ማሽን የመጣውን ሁሉ ነበር የምንጠይቀው ነው። አሁን ላይ በዚህ ልክ ግን ይመጣል ብለን እሳቤው አልነበረንም። ሰርፕራይዝ ነው ያለው ነገር ያለ ያው እሱም አዲስ አበባ አካባቢ የተማረው ሲሰራ የሚኖረው እዛ ጥቁር አንበሳ አካባቢ ነው እና ያውቀዋል እዛ አካባቢ ያሉትን ምራጭ ጭምር እዛ ራሱ ውስን ቦታ ላይ ያለው እያለ ነው። በጣም ሌተስት ነው። በዚህ አካባቢ ደግሞ የለም አይገኝም። እድለኛ ነው ማለት ነው ማህበረሰቡ። እውነት ለመናገር እድለኛ ነው። እኛም ይህን ማየታችን በራሱ እድለኝነት ነው። ከዛ በተረፈ ግን ከማህበረሰቡ የሚጠበቀው መጠቀም። እንደሚታወቀው እንግዲህ እኛ ከተለያየ ከወረዳ ጀምሮ ከተማ አስተዳደር በየጊዜው እንግዳ በመጣ ቁጥር ስበን ወደዚህ ነው የምናስገባው። ከዞን አስተዳዳሪ፣ ጤና መምሪያ እነዚህ አካላቶች እንግዳ በመጣ ሊደግፍ ይችላል ተብሎ የሚታሰብን ሰው ስሙ ወደዚህ ነው የሚመጣው እና በዚህ ረገድ በጣም ከፍ ያለ ምስጋና አለን። በተለይ ቦርድ ሰብሳቢያችን፣ ዋና አስተዳዳሪ፣ ዞን ዋና አስተዳዳሪ እንዲሁም አጠቃላይ ማህበረሰቡ በመጠየቅ የእኛም ስታፍ ጭምር የመጣውን እንግዳ ሁሉ በጸባይ ተቀብሎ ጥያቄዎችን ተሰማኝ የሆኑ ጥያቄዎችን በማቅረብ ተባበሩ ናቸውና ከልብ እናመሰግናለን።